ተወዳጆች በሉል እግዚአብሔር ስም እንደምናላችሁ በእመቤቴ ይዣችኋለሁ። በወላዲት አምላክ ይህን ቪዲዮ እስከ መጨረሻው ድረስ እዩት። ለብዙ ሰዎች ሼር አድርጉልኝ፣ ዲዩት አድርጉልኝ፣ ብዙ ሰዎች ጋር እንዲደርስ አድርጉልኝ። ምናልባት በእንደዚህ አይነት ተመሳሳይ ችግር ውስጥ ያሉ ወንድምና እህቶቻችን ሊኖሩ ስለሚችል ይህን ቪዲዮ ለሁሉም እንዲደርስ ሼር አድርጉልኝ። እንግዲህ አሁን የምነግራችሁ ታሪክ እውነተኛ ታሪክና የተሰጠው ደግሞ በመምህራን የተሰጠ መልስ አለ። እሱን ይዤላችሁ የመጣሁት እንግዲህ እህታችን ችግሬን ለመናገር በጣም ያሳፍራል የሚል ጥያቄን የጠየቀችው። እስቲ ጥያቄውን እንመልከት። የ21 ዓመት ወጣትና የአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት ተማሪ ነኝ። ችግሬ ለሰው ለመናገር የሚያሳፍር ነው። ይኸውም ቤተክርስቲያን ሄጄ ቃለ እግዚአብሔርን ተምሬ ልቤ ተሰብሮ ከመጣው በኋላ የተማርኩትን በመዘንጋት መኝታዬ ላይ በሐሳቤ ከፈጠርኩት ወንድ ጋር የግብረ ስጋ ግንኙነት እፈጽማለሁኝ። ወዲያው ከእንቅልፌ ወይም ከሰመመኔ ስነቃ ግን አለቅሳለሁኝ። ከዚህ ፈተና እንዴት መገላገል ይቻላል ብላ እህታችን ጠይቃለች። እንዳልኳችሁ ምናልባት በእንደዚህ አይነት ተመሳሳይ ችግር ውስጥ ያላችሁ ሰዎች ይሄንን ቪዲዮ እስከ መጨረሻው ተመልከቱት። በእንደዚህ አይነት ደግሞ ችግር ውስጥ ያሉ ወንድምና እህቶቻችን ሊኖሩ ስለሚችሉ ያው እኛን ምን ላድርግ ብለው ቢጠይቁን ምን አይነት መልስ መስጠት አለብን የሚለውን ለማወቅ እባካችሁ ይሄን ቪዲዮ ለሁሉም ሼር አድርጉ፣ እስከ መጨረሻው ድረስ እዩት። አንድ ነገር ግን ልጠይቃችሁ፣ እናንተ በእንደዚህ አይነት ተመሳሳይ የሆነ ችግር ውስጥ ብትሆኑ ምን አይነት መፍትሄ ለራሳችሁ ትሰጣላችሁ? እስኪ ለትንሽ ደቂቃ አስቡበት። እሺ ወደ መልሱ እንሂድ። ይሄን መልስ የሰጡት መምህራኖችና አባቶች ናቸው። እንደዚህ ይላል። እህታችን የጻፍሽልን ጥያቄ ሰፋ ያለ ቢሆንም ዋናውን ሐሳብ ብቻ በመውሰድ ጨምቀን አቅርበነዋል። በእርግጥ ያንቺ ስሜት የሚሰማቸው ወንዶችም ሆኑ ሴቶች አሉ። ከእነርሱ ተለይተሽ የሰራሽው ስህተት መሆኑን ተገንዝበሽ መፍትሄ እንዲያገኝ ሚስጥርሽን ስላካፈልሽን እናመሰግንሻለን። ችግሬን ለሰው ለመናገር ያሳፍራል ማለትሽ ትክክል አይደለም። ክርስቲያኖች በአንጻሩ የሚገጥማቸውን ችግር በግልጽ ተናግረው መፍትሄ መፈለግ ባህላችን ነውና ችግርሽን ወይም መፍትሄሽን ለማግኘት ማፈር የለብሽም። ይልቁንም የሚያሳፍረው እውነተኛውን ችግር ደብቆ ያልሆኑትን መስሎ መታየት ነው። ወደ ጥያቄሽ ስንመለስ ሰዎች በተለያዩ ምክንያቶች እንደዚህ አይነት ስሜቶች ሊሰማቸው ይችላል። ለምሳሌ ያህል የትዳር ጓደኛ ያገኙ ዘንድ ድፍረት የሌላቸው ወይም ሀሳባቸውን ለመግለጽ ፍርሃት ያለባቸው ሰዎች በሀሳብ ከፈጠሩት ሰው ጋር ግንኙነት በማድረግ ፍላጎታቸውን ይወጣሉ። ይህም ስሜት ለመወጣት የሚጠቀሙበት ዘዴ ነው። ድርጊቱን ከፈጸሙ በኋላ ግን አፍረት፣ የጥፋተኝነት ስሜት ያሰቃያቸዋል። ይህን ሱስ እስከመሆን ድረስ ከጋብቻም በኋላ ችግር እስከመፍጠር ድረስ ሊደርስ ይችላልና አስቸኳይ መፍትሄ መፈለግ ይገባል። ይህንንም ለመቆጣጠር እንዲቻል ለእንቅልፍ ወደ አልጋሽ ከመሄድሽ በፊት በአእምሮሽ መንፈሳዊ ነገርን አስቀምጪ። ዝሙት ቀስቃሽ የሆኑ መጽሐፍት፣ ፊልም ወይም ሙዚቃ የሰማ ሰው በህልሙ ሲሰቃይ ማደሩ የሚገርም አይሆንም። በዚህ ፈንታ ግን ጸሎት አድርጎ የመጽሐፍ ቅዱስን የተወሰኑ ምዕራፎችን አንብቦ መንፈሳዊ መጽሔትና ጋዜጣ አንብቦ ወደ መኝታ መሄድ ከዚያ ውጊያ ይከለክልልናል። ከዚህም ባሻገር ሰውነትሽን በምትታጠቢበት ጊዜ ረዘም ያለ ሰዓት በውሃ ውስጥ መቆየት ወይም ከእንቅልፍሽ ሳይመጣ በስራ ሰዓት ደግሞ መኝታሽ አእምሮ ሌላ ሐሳብ ውስጥ ገብቶ የማይገባውን ነገር እንዲያስብ ያደርጓል። ስለዚህ በተቻለ መጠን ራስሽን በስራ ማትጋት፣ በጾምና በጸሎት ማበርታት፣ አንድም ክፉ ስሜት ሲሰማሽ መስገድ መልካም መፍትሄ ይሆናል። እንዲህ ያለ ስሜት ሰይጣናዊ መሆኑን ተረድተሽ አለመቀበል ወይም መቃወምም ያስፈልጋል። በዚህ አጋጣሚ ለወደፊቱ አጋዥ የሚሆንሽን ረዳት እንዲሰጥሽም ወደ እግዚአብሔር ማሳሰቡንም እንዳትረሺ። በተረፈ ጭንቀትሽን በአምላክሽ ላይ የጣልሽ የልብሽን መሪ ወይም ደግሞ ምህዋሩን ለአምላክሽ አስረክቢ። ቅዱሳንን ያበረታ አምላክ አንቺንም ያበርታሽ ይላል። እንግዲህ በዛሬ ቪዲዮ ብዙ ነገሮችን እንደያዛችሁ ተስፋ አደርጋለሁ። በተለይ ደግሞ እንደዚህ አይነት ስሜት የሚሰማን ሰዎች አብሶ ወደ መኝታችን በምንሄድበት ሰዓት እንደዚህ አይነት ስሜት የሚሰማን ሰዎች ራሳችንን በመንፈሳዊ ነገር መሙላት፣ ወደ መኝታችን ስንሄድ
በጾም በጸሎት ጾም ጸሎት እንዲሁም ደግሞ መንፈሳዊ የሆኑ መጽሐፍ ቅዱስም ሊሆን ይችላል የተለያዩ ነገሮችን ማድረግ የበለጠ ወደዛ እንዳንሳብ ያደርገናል ማለት ነው። ስለዚህ ይሄ ዛሬ ትልቅ ነገር አግኝተንበታል ብዬ አስባለሁኝ። ይህን ቪዲዮ እስከመጨረሻው ድረስ ስላያችሁት አመሰግናለሁኝ። እንግዲህ ይሄን ቪዲዮ ለሁሉም አሁንም ሼር አድርጉልኝ፣ ዲዩት አድርጉልኝ። ወስብሐት ለእግዚአብሔር።